ሰላም እንዴት ናችሁ? ዛሬ ስለ እግዚአብሔር ባህሪ ከሆነ ውስጥ ስለ ምህረቱ ማውራት በጣም ፈለግኩኝና እግዚአብሔር እንዴት እንደሚምር አስባችሁታል? አንድ ልጅ ስታወራ የምሰማው ዋና ዋና ነገሮች በሰው እጅ ሆኖ ቢሆን ኖሮ እንዴት እንሆን ነበረ? ለምሳሌ ፀሀይን ማውጣት፣ ጨረቃን ማውጣት፣ ቀን ሰዓትን ጠብቆ ደግሞ የፀሀይን ማስገባት፣ ፈረቃዋን ጠብቃ ደግሞ የጨረቃ መውጣት፣ እንዲሁም ደግሞ አየር የመተንፈስ የማስገባት፣ የማየት የመራመድ የሰው ስልጣን ሆኖ ቢሆን ኖሮ አስባችሁታል? እንዴት እንሆን ነበረ? በቃ ልክ ያንን ሰው ልክ የምትወዱትን የምታፈቅሩትን ሰው በተጣላችሁበት ሰዓት ሁሉ ነገራችሁ እንደሚቋረጠው ቀጥ እንደሚለው ልክ እንደዛ ነበር የሚሆነው። አሁን ለምሳሌ የምንወደው ሰው ሁሉን ነገር የሚያደርግልን የኛ የመኖር የመውጣት የመግባታችንም ብርሃን የማየታችንም ደስታን የማግኘታችንም ሚስጥር እሱ ጋር ሆኖ ቢሆን ኖሮ እንዴት እንሆን ነበር? ያሰባችሁታል? ይሄ ግን እግዚአብሔር እንደ ሰው አይደለም። እግዚአብሔር መልካም ነው። እግዚአብሔር በጎ ነው። እግዚአብሔር ቸር ነው። እግዚአብሔር ሩህሩህ ነው እና ምህረቱን ሳስብ ሁል ጊዜ ይገርመኛል፣ ይደንቀኛል። ተባረኩ። ይሄን ለማለት